ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በካሌብ መልቲሚዲያ ፕሮዳክሽን እና በናሁ ቴሌቪዥን ትብብር የሚቀርብላችሁ የዘመን ቅብብሎች የተሰኘ ፕሮግራማችን ነው። ውድ ተመልካቾቻችን፣ ባሳለፍነው ሳምንት ለሀገርና ለወገን ታላላቅ ስራ ከሰሩ ኢትዮጵያኖች መካከል የድምጻዊ ዘሪቱ ጌታሁንን ፕሮግራም መስራታችን ይታወሳል። እስኪ ለትውስታ ፕሮግራሙን ተከታትለን እንመለስ። እኔ ያጎቴ ልጅ አግብታ የፊት ሚዜ ሆኜ እዛ ካሌብ እያልኩ ስጫወት አገር ፍቅር ሰርቋ መጣ። ያደኩትን የአገር ፍቅር ግቢ ውስጥ ነው። ድምጻዊት ዘሪቱ ጌታሁን ከ60 በላይ ጣዕመ ዜማዎችን የተጫወተች ሲሆን ከነዚህ ዜማዎቿ በህዝብ ዘንድ በእጅጉን የሚታወቁላትን እንቁጣጣሽ፣ ትዝታ በፖስታ ልኬልሃለሁ የተሰኙትን እንዴት እንደተዘጋጁና እንደተጫወተቻቸው የሙዚቃዋ ንግስት በአሁኑ ወቅት ልብ በሚነካ ሁኔታ ላይ ሆና ታስታውሰናለች። እህቴ አገሬ ልጅ አይ እህቴ አገሬ ልጅ ረደስ ሄደስ አልቻልኩት። እሱ ነው በቃ ከህዝብ ጋር አስተዋወቀኝ። አሞኛል የሚል ዘፈን ነበረ መዝጊያ 10 ደቂቃ ነው የሚዘፈነው በመድረክ ላይ። አሞኛል ይላል በቃ ህዝቡ ሲሯሯጥ ይውላል። ቡጊ ነው በቃ እማማና ባባ ኋላ እንዳይነቁብ አኪኒ ተሩን ተራራራራ ጉድ እንዳይወጣብ ታሚያለሁ ፍቅር በቃ ቆንጆ ቆንጆ ዘፈኖች አሉኝ። ማንም አይጠይቀኝ ማንም። አሁን ብር ባገኝ አዳማ መሄድ ነው የምፈልገው። ምን አለ አዳማ ሆስፒታል የነርቭ አለ፣ የልብ አለ፣ የኩላሊት አለ ተብሏል እና ሄዳለሁ ብያለሁ። ተየት አንጥቼ የኔ ጡረታ 510 ብር ነች። እሷንም አልወሰድኳት እምሄድበት አጥቼ መኪና አጥቼ እሷንም አልወሰድኳት። ስለዚህ እኔ በምኔ ውድ ተመልካቾቻችን፣ አሁን የምንገኘው በጠብታ አምቡላንስ አገልግሎት መስጫ ቅጥር ግቢ ውስጥ ነው። የዘሪቱ ጌታሁንን የአዳማ ሕክምና ተከትሎ ከአዲስ አበባ ወደ አዳማ የሚደረገውን ጉዞ ጠብታ አምቡላንስ ሙሉ ወጪውን ሸፍኖልን ጉዟችንን ወደ አዳማ ልናደርግ ነው። ከዛ በፊት ግን የጠብታ አምቡላንስ ባለቤትና መስራች አቶ ክብረትን አመስግነን ጉዟችንን እንቀጥላለን። መልካም ቆይታ ይሆንላችሁ። አቶ ክብረት እንግዲህ የጠብታ አምቡላንስ መስራችና ባለቤት ኖት። ይህንንም ተከትለን የዘሪቱ ጌታሁንን የህክምና እንቅስቃሴዎች በምናካሄድበት ጊዜ ህክምና ወዳገኘችበት ወደ አዳማ ከተማ ለመጓጓዝ የትራንስፖርት ወጪዎቹን እዛም እስክትደርስ ድረስ በነርሶቹ የተለያዩ አይነት ህክምናዎች የተካሄዱላት እዛ እንድትደርስ ከፍተኛ ትብብር አድርገውልናልና እሱን ለማመስገን ነው ወደዚህ አመጣጣችን። በጣም አመሰግናለሁ። ስሜ ክብረት አበበ ይባላል። የማደንዘዣ ህክምና ሙያተኛ ነኝ። በጥቁር አንበሳ ሆስፒታል ለ17 ዓመት ያህል ማደንዘዣ ህክምና ኦፕሬሽን ቲያትር ውስጥ ሰራ ነበር። ያየሁት ክፍተት ከአደጋ ቦታ እስከ ሆስፒታል ያለው ክፍተት ነው። ሰዎች በመኪና አደጋ የሚሆን በሌላ አደጋ ቤት ውስጥ በተንፈስ ሲቸገሩ፣ ልባቸው ችግሩ ሲገባ ማንን ነው የሚጠሩት? በስንት ደቂቃ ይደርሳል? በስንት ደቂቃስ ወደ ሆስፒታል ያደርሳቸዋል? የሚል ሲስተም ነው። እንግዲህ እንዳለ የህክምና አገልግሎት የማህበራዊ አገልግሎት ነው። የማህበራዊ አገልግሎት ከሆነ ደግሞ ኮስትና ወጪና ገቢ የሚባሉ ነገሮች አሉ ማለት ነው። ስለዚህ እኛ ለሀገሪቷ የሚበጀውን አይነት የቢዝነስ ሞዴሉ ክሮስ ሰብሲዳይዜሽን እንለዋለን። ማለት ከሚያተርፈን የአገልግሎት አይነት ወደማያተርፈን የአገልግሎት አይነት እየደጎምን ዋናው ስራ ላይ ግን ተደራሽና በጣም ይቅርታ ይደረግልኝ አንዳንዱ እንግሊዘኛዎች በአማርኛ ማምጣት ካልቻልኩ ግን ብዙዎቹ ይቻላሉ። ተደራሽና ኳሊቲና ኢኩዊቲ ተደራሽና ጥራት ባለው ሁኔታ ለማድረስ ይቻላል ብለን ነው የምንከራከረው።
እንግዲህ ይህንን ነገር አሁን እናወራ ብንል ብዙ መልስ የሌላቸው ነገሮች አሉ። ይሄ በዓለም ላይ አሁን የማህበራዊ ስራ ፈጠራ ይባላል። ስለዚህ እኛ በማህበራዊ ስራ ፈጠራ 2-3 ከአፍሪካ ተመርጠን በብሪቲሽ ካውንስል፣ በዚህ አጋጣሚ ብሪቲሽ ካውንስልን ማመስገን እፈልጋለሁ። አት ሃየር ሌቭል በትልቅ ደረጃ ዲቤት እንድንከራከርበት ጠብታ አምቡላንስ 2003 ተመርጧል። ስለዚህ እኛ ይሄ ስራ እናውቀዋለን። መክፈል የሚችሉ ሰዎች እንዳሉ መክፈል የማይችሉ ሰዎች አሉ። መክፈል ግን በጤና ነገር ላይ በተለይ በድንገተኛ ሕክምና አገልግሎት ላይ ብቸኛ ፓራሜትር አይደለም። ሰዎች ባይከፍሉ ህይወታቸው ግን መትረፍ አለበት። ይሄ የኛ ሙያ ካልተደረገ ተወቃሽ የሚሆነው ሙያተኛው ትክክለኛው ቢዝነስ ሞዴል አልሰራም ተብሎ ማለት ነው። ስለዚህ እነዚህ ነገሮች ባለፉት ዓመታት ሁሉ በነን ገቨርንመንታል ኦርጋናይዜሽን በትርፋማ ባልሆኑ በጎ አድራጎት ድርጅቶች ነበረ የሚሞላው። ግን በዚህ ዘመን አሁን በሱ መቀጠል እንችላለን። ምህዳሩ ይህንን ነው የሚፈቅደው ወይስ አሁን የምንለውን አዲስ አስተሳሰብ ነው የሚፈቅደው? ስለዚህ እኛ አዲስ አስተሳሰቡን የተቀበልነው ድርጅቱ ሲደራጅ ይደራጃል እንደ ቢዝነስ፣ ሲሰራ ግን ማህበራዊ አገልግሎቶችን እየተወጣ ይሰራል። ስለዚህ አዲሳችን አይደለም። ከዚህ በፊትም ነፍሱን ይማረውና ኢዮብ ሲታመም እኛ ነን ፋሲሊቴት ያደረገው። ኮልፌ አደጋ ሲደርስ እኛ ነን የደረስነው። የላፍቶ አደጋ እኛ እንደርሳለን። ነገም ከነገ ወዲያ መክፈልም ለእኛ እንደ ትልቅ ነገር አንቆጥር። ሰው ኦክሲጅን አጥቶ ስለ ክፍያ ልናወራ የምንችል የሕክምና ሙያተኞች አይደለንም። በጣም ፕራውድ፣ በጣም በምንሰራው ነገር በጣም ደስ ብሎን የምንሰራ። የሚያሳስበን የምናመጣው ኢምፓክት ነው ወይ ደግሞ የማናመጣው ኢምፓክት ነው የሚያሳስበን። ለውጥ ካላመጣን የብዙ ነገር ችግር አለ ብለን ነው የምንወስደው። ስለዚህ በዚህም ይሁን በዛ የተቸገረው ሰው መክፈል ካልቻለ ህይወቱ ግን መዳን አለበት። ከዚህ አንጻር ነው ቀለል አድርገን ስትጠይቁን፣ አንደኛ እናውቀዋለን፣ ሁለተኛ ነገር ደግሞ በጣም ደስ ይለናል። የዚህ ነገር እኛ ትንሽ ድርጅት ነን፣ ግን ፖቴንሻሊ እናድጋለን። በትንሽነታችን ልናደርግ የሚገባውን ነገር ስበብ ፈጥረን ላናደርግ አንፈልግም። ስለዚህ ስንጠየቅ ሁል ጊዜ በእርግጥም ሰዎቹ መክፈል አለማቻላቸውን ካረጋገጣችሁልን ለመርዳት ፈቃደኞች ናቸው። እኛ ደግሞ የምንረዳው የኔ አርጊውመንት የኔ መከራከሪያ ሁሉም ሰዎች ቀላል የማይባለው ሰዎች ለዚች ሀገር በሚታይም በማይታይም አንዳንዱ በስራው ተፈጥሮ ምክንያት የሚታይ ነገር ሊሰራ ይችላል። ለምሳሌ የኪነ ጥበብ ሙያተኛ ብትል አንድ ሰው ጥሩ ዘፈን ቢዘፍን ልትደብቀው የምትችለው አይደለም። አንዳንዱ ደግሞ በስራው ተፈጥሮ ምክንያት ማይታይ ነገር ነው የሚሰራው ነገር። የጋዜጠኛ ትልቁ ፕሮፌሽናል ነገር የሚመጣው እዚህ ጋር ነው። የሚታየውንም የማይታየውንም ሚዛናዊ በሆነ መልኩ ለህብረተሰቡ ለማቅረብ መሞከር ማለት ነው። አሁን እኔ እርግጠኛ ነኝ ብዙ አስተማሪዎች መታከም በእርጅና ለመታከም መሞከር እኮ ትልቅ የኢንሹራንስ ሳይንስ፣ ትልቅ የፓርላሜንት ዲቤት ነው። ትልቅ መክፈል ሳትችል ስትቀር፣ በጡረታ ገንዘብ ሲቀንስ፣ እድሜ ሲሄድ ደግሞ የብዙ በሽታዎች ጎሬ ነው የምትሆን። በዛ ሰዓት ለሚገጥም ችግር እኮ በልጅነት ነው የምታስበው። ይሄ እኮ ትልቅ ራሱን የቻለ ሳይንስና ኢንዱስትሪ። እሱ ከሌለ ይሄ ነገር ይቀጥላል። እሱን በቋሚነት መፍታትን አጥብቀን መስራት አለብን። እንደዚህ አይነት ከመስመር አልፈው የሚመጡ ችግሮችን ስናይ ደግሞ አለመድሎ ለሁሉም በራችሁ ክፍት መሆን አለበት። ቅብብሎሹ የሆኑ በጣም ሀገሪቷን እዚህ ያደረሱ ሰዎች ሁላችንም ሀገሪቷን ያለችበት ለማድረግ ኮንትሪቢዩት አድርገናል። ለሌሎች ሰዎች እኛን ማን ያየናል የሚል ፍራቻ ፍረስትሬሽን መፍጠር የለበትም። ስለዚህ ሌላ እንኳን ደውሉልኝ አንድ አስተማሪ ደግሞ እዚህ የሚባል አስተማሪ ከዚህ በፊት እንዴት ተሸለመ በጣም ጎበዝ የሆነ አሁን ግን መታከም የለውም የሚል ነገር ፈልጋለሁ እንዳሉ እርግጠኛ ስለሆንኩ ማለት ሁሉም ሙያዎች ያስፈልጋሉ፣ ግን የሕክምና ሙያ የበለጠ ያስፈልጋሉ ብዬ አልከራከርም። ውሰነ ብትለኝ ሰው ሳይበላ ሊኖር አይችልም። በኢምፖርታንስ ከተነጋገርን ልንነጋገርበት እንችላለን። ስለዚህ ለእኔ አስተማሪ ውሰድ። ለእኔ ለምሳሌ ከኤሌመንተሪ ጀምሮ ክብረትን የሰራው አስተማሪ እስከ ዩኒቨርሲቲ ድረስ እኔ
የስፔሻሊስቱም የኢንጂነሩ ትልልቅ የፕሬዝዳንቱ የጠቅላይ ሚኒስትሩ የፓርላሜንት ሰው ኮብልስቶን የሚሰራው ቆሎ የሚሸጠው እነዚህ ሰዎች ሁሉ አስፈላጊ ናቸው። የእነዚህ ሁሉ ሰዎች መሰረት አስተማሪው እነሱ የሚናገርላቸው ከሌሉ ግን ይሄው ባላንሱ ህብረተሰቡ ሪዘርቭድ ይሆናል ማለት ሁሉንም ካላያችሁ ችግር ነው ብዬ ነው የማስበውና ሁሉ ጊዜ እከራከራለሁ። ለሚዲያው ቅርብ የሆኑ ሰዎች ብቻ ነው ለዚህ ሀገር ኮንትሪቢዩት ያደርጋሉ። ስለዚህ ሁላችንም ኮንትሪቢዩት አድርገናል። ካረግን ደግሞ እናንተ ይሄንን ሙያው በሚፈቅድ መልኩ ለማቅረብ መሞከር አለባችሁ እንጂ እኔ በልጅነት ለማውቃት ባለሙያ የኔ ትንሽ ድርጅት ወግ ደርሶት ይሄን ነገር ማድረግ ለሷ ሳይሆን ለኔ ነው ትልቁ ደስታ። ለኔና ከኔ ጋር አብሮ ለሚሰሩ ሰዎች ነው የምናደርገው። እንደው በቴሌቪዥን ቀረቡ ስላላችን ለኛም ጥሩ ስለሆነ ነው እንጂ ከፕሮሞሽን ፖይንት ኦፍ ቪው አይደለም። ሁሉም ሰው ይሄን ሲያደርግ በጣም ደስ ብሎት ያደርጋል። በፕራክቲስም ለማሳየት ይሞክራል። ምክንያቱም የማህበራዊ ስራ ፈጣሪነታችን በደንብ ገብቶናል። ስለዚህ የዘመን ቅብብሎሽ እቺ ሀገር የቆመችው በኪነ ጥበብ ሙያተኛው፣ በአስተማሪው፣ በኢንጂነሩ፣ በሎየሩ፣ ኮብልስቶን በሚሰራው፣ አይቲ ላይ በሚሰራው፣ በግብርና፣ በሕክምና በተለያየ ሙያዎች ኮንትሪቢዩሽን። ስለዚህ ከአንድ ሙያ የሚወክሉ ሰዎችን አውጥተህ የዘመን ቅብብሎሽ ፒክቸር ስታረጋቸው አንዱ ማሳያ ስታረጋቸው በሱ ውስጥ ያሉ ሰዎች ሁሉ ይነቃቃሉ። ውድ ተመልካቾቻችን እንግዲህ እዚህ አቶ ክብረትን ለማመስገን የመጣ ነው። የጠብታ አምቡላንስ ባለቤትና መስራች ናቸው። ለዘሪቱ ለሚደረገው ድጋፍ ከፍተኛ አስተዋጽኦ አበርክተዋል። ከዛም ባሻገር እዚህ በቆየንበት ቆይታ እንደዚህ ትምህርታዊ የሆኑ ነገሮችን ነው ያካፈሉን። አሁን በቀጥታ ወደ ዘሪቱ መኖሪያ ቤት ነው የምናመራው። መልካም ቆይታ ይሆንላችሁ። ቅብብሎሽ ተመልካቾቻችን እንደምትከታተሉት አሁን ዘሪቱ ጌታሁን መኖሪያ ቤት እንገኛለን። ድምጻዊ ዘሪቱ ጌታሁን አሁን ከመኖሪያ ቤቷ በቀጥታ ሕክምናውን ልታገኝበት ወደምትችለው ወደ አዳማ ጀነራል ሆስፒታል እየተንቀሳቀስን ነው። አብራችሁን ሁኑ። ተመልካቾቻችን እንደምትከታተሉት ያላችሁት አሁን ጠብታ የአምቡላንስ አገልግሎት መስጫ ክልል አዲስ አበባ ከዛ ተነስተን ወደ ህክምናውን ወደምታገኝበት የአዳማ ከተማ አዳማ ጀነራል ሆስፒታል ጉዞ እያደረግን ያለ ነው። በዚህ ህክምና ላይ ብዙ ወገኖቻችን ተሳትፏቸውን አድርገዋል። ለመግለጽ ያክል የጠብታ አምቡላንስ አገልግሎት እንዲሁም የአዳማ ጀነራል ሆስፒታል ባለቤት ሙሉ ህክምና ወጪያቸውን ሸፍነው ለማሳከም ወደዛ ጉዞ እያደረግን ያለ ነው። እስኪ ዘርዬ የምትሰጠው ሀሳብ ካላት እድሉ ልስጣት። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ግን ይህን ያህል ጊዜ ስታመም አንድ ሀብታም ዞር ብሎ ያየኝ የለም፣ አያውቁኝም።
ለስራው ያቁኛል፣ እኔን ለማሳከም ግን ይከብዳቸዋል። ግን የአዳማ ሆስፒታል ጀረናል የአዳማ ጀረናል ሆስፒታል ባለቤት ቅዱስ ግሩም ሰው ናቸው። ድሮም እናውቃቸዋለን። እግዚአብሔር ይስጥልኝ። ሕክምና ተኚ ታከሚ፣ ምርመራውን እኔ መድኃኒቱን እኔ አሉ። ይኸው እየረዱኝ ነው። በተጨማሪ ደግሞ የጠብታ አምቡላንስ ድርጅት እኔ እዛ ቤት ማንንም አላውቅም። ባለቤቱ ለምንድን ነው በእግሯስ የምትሄደው? ተሰባስባችሁ ሂዳችሁ አሳክሟት፣ በተመቻችሁ ሰዓት ነው። ተተመለሰችም መልሳችኋል። ታልሆንም ደግሞ በደንብ መተኛቷ ምኗን አስተካክላችሁ አይታችሁ ኑ፣ ምንም አይደለም አይዞሽ በሏትና ኑ ብለው መኪና ሰጡን፣ አምቡላንሱ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ዘር ያለው ዘሩ ይበርክት፣ ጤና የሌለው ጤና ያገኝ። እኔም ጤና ማጣቴ ነው። እግዚአብሔር ያክብርልኝ። ተመልካቾቻችን እንደምትከታተሉት ያላችሁት ሁሌም እንደሚባለው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ኃላፊነታችንን ብንወጣ ሁላችንም የበኩላችንን ብናደርግ ብዙ ሰዎችን ማዳን እንችላለንና ይህንን መልእክት አደራ በማለት እሰናበታለሁኝ። መልካም ጊዜ። ተመልካቾቻችን አሁን እዚህ አዳማ ጀነራል ሆስፒታል እንገኛለን። እሺ አቶ ከቢር፣ አሁን ወደ እርሶ ቢሮ የመጣንበት ዋና ዓላማ ድምፃዊት ዘሪቱ ጌታሁን መቸገሯን እንደዚህ መታከሚያ ወድቃ መቅረቷን ተከትሎ ለእርሶ ባደረግነው ትብብር ጥያቄ ላይ ፈጣን የሆነ ምላሽ ስለሰጡን በጣም ከልብ ያመሰግናለሁ። እኔም አመሰግናለሁ፣ ይቀበላለሁ። ወይዘሮ ዘሪቱ ዘፈናቸው በሚዘፍኑበት ጊዜ ስንሰማ የነበርንበት ሁኔታ ያን ነገር በጣም ተሰማኝ። መረዳት ያለባቸው ሰው ናቸው። የሚቻለው ነገር ለዚህ ነው። በፈለጋችሁበት ጊዜ አምጡና የተቻለው ሁሉ ይረዳሉ ያልኳቸው ለዛ ነው። ስለዚህ አሁንም ቢሆን ከትንሹ እስከ መጨረሻ ሕክምና እኔ የሚቻለውን ያህል ይሄ ሆስፒታል አዳማ ጀነራል ሆስፒታል ያደርግላቸዋል። ምክንያቱም የተሟላው የሕክምና አገልግሎት ወደ ውጭ ሀገር የሚጓዙበት ሁሉ እዚህ ይሰራል እና ታይላንድ፣ ሂንድ ሀገር የሚኬድበት ሕክምና ሁሉ እዚህ በአገር ውስጥ የታወቁት ሐኪሞቹና ከውጭ ሀገር ያሉት ፕሮፌሰሮቹን የተለያየው ፊልድ ላይ ያሉት እዚህ ሕክምና በሚገባው በመጡበት ሰዓት የሚያገኙበት ሆስፒታል ነው። ቀን የለም ሌሊት የለም እና በጣም ከባድ ኬዝ ከሆነና ሌሊት 10 ሰዓት 8 ሰዓት 9 ሰዓት ሆና የምትመጣ በ30 ደቂቃ ልዩነት ውስጥ ሐኪሞቹን የሚፈልጉ ሐኪሞች የሚታወጣበት ነገሮች ናቸው። እዚህ ውስጥ ያሉት ሐኪሞቹ የውጭ ዜጎች በብዛት ነው ያሉት እና እነኚህ ፕሮፌሰሮች ናቸው። ከባድ ጊዜያቸውን በሕክምና ላይ ያሳለፉት ናቸው። የእኛም ደግሞ የኢትዮጵያን ሐኪሞች የታወቁ ሐኪሞች ናቸው እዚህ የሚገኙት። ይህንን አንድ ላይ በመዋሃድ የእውቀት ትውውቅና ቴክኖሎጂ እየተለዋወጡ ነው ያለው። ወይዘሮ ዘሪቱ እዚህ የሚቻለውን ሁሉ እንደረግላቸው በጣም ይሄ ሆስፒታሉ አዳማ ጀነራል ሆስፒታል ሜዲካል ኮሌጅ ፍቃደኛ ነው። ይሄንን ለሳቸው ብቻ አይደለም፣ ለሳቸው እኛ አሁን አዲስ አይደለም። ከ5 እስከ 15% ነፃ ሕክምና ከትንሹ ሕክምና እስከ መጨረሻ ሕክምና እያደረግን ያለ ነው። ይሄ ሆስፒታል ጎሳ የማይመርጥ ዘሩ የማይመርጥ
እና ችግረኛውን ብቻ ይመርጥ ሆስፒታል ነው። ለወደፊትም ለኢትዮጵያ ሕዝብ የምንችለውን ሁሉ ለማድረግ ነው ዓላማችን። እርግጥ እንደምታውቁት ከውጭ የመጡት ሐኪሞቹ በውጭ ደሞዝ ነው ቢሆንም በጣም ለኛ ህዝብ ወደ ውጭ ሄዶ ብዙ ገንዘብ ከማወጣው እዚህ በቀላሉ ይሄ እንትን ስናደርገው በጣም ሀብታሙ ወደ ውጭ ሄዶ እያታከመ የነበረው ድሃ እንደዚሁ በቀላሉ መታከም ሲገባ ያ ሁሉ ሕክምናው ሳይደርግ የሚቀርበት ሁኔታ ነው። ስለዚህ አሁን ያለው የሚባለው ነገር በሙሉ ቴክኖሎጂ እዚህ ቤት ውስጥ የሌላ ነገር የለም። የሰው ኃይል ስብጥር የሌላ ሐኪም የለም። አዳማ ጀነራል ሆስፒታል በጣም በሰፊ ሕክምና ላይ ነው። ሰፊ ሕክምና ማዕከል ነው። በሰፊ ሕክምና ላይ ነው እየተሳተፈ ያለው። ስለዚህ የሚቻለውን ያ ሁሉ በሙሉ ስለምናደርገው እናንተን እንደረዳችሁት ሁሉ እኛም ለመርዳት ይህ ሆስፒታል አዳማ ጀነራል ሆስፒታል ሜዲካል ኮሌጅ ዝግጁ ነውና አታስቡ። መልካም አቶ ከቢር፣ እኛም በዝግጅት ክፍላችንና እንዲሁም በተመልካቾቻችን ስም ይህንን እርዳታ ይህን ትብብር ስንጠይቆት ፈጣን የሆነ ምላሽ ሳያወላውሉ ነው በአንድ ስልክ ጥሪ ነው የተቀበሉንና ከልብ እናመሰግናለን። እንግዲህ የተቀረውን የስራ ጊዜዎትን የተሳካ እንዲያደርግሎት ከልብ እመኛለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ታንኪዩ። ተመልካቾቻችን እንደተከታተላችሁት ድምፃዊ ዘሪቱ ጌታሁን በዚህ በአዳማ ጀነራል ሆስፒታል የተወሰኑ ምርመራዎችን አሁን ለጊዜው አድርጋ የደረሱበትን ነገር ሐኪሞቹ ነገሮች ይሉናል። እስኪ አብረን እንከታተላቸው። The patient came with a complaint of shortness of breath, palpitation, and productive cough of 2 months duration, and also she had swelling on the upper back. So we have investigated some. So what findings do we have? The radical signs, she has kyphosis, and then difficult to walk, and then right side leg monophagia. And the sensory reflex and also decrease. MRI showed this thoracic part, ankylosis, and some pathological depressed fracture, and compressed spine. MRI showed lumbosacral MRI showed some digital spondylitis, especially lumbar 4-5, lumbar 5 sacral 1, deep disc bulge, lumbar 4-5, and epistenosis. Also, this multiple digital spondylitis. Degenerated. Yeah, degenerative spondylitis. So he has multiple spinal disease, thoracic and lumbar part. ኦኬ እሱ አሁን ኦልሬዲ ምንድነው አንዳንድ ምርመራዎችን አድርገንላቸዋል። እሳቸው ቀኝ እግራቸውን ያለ መንቀሳቀስ በቀኝ እግራቸው ያለ መንቀሳቀስና ሪፍሌክሶች አሉ፣ ሴንሴሽኖች አሉ። እነሱን ፊል ያለ ማድረግ ችግሮችም ነበሩባቸውና በጀርባ ላይ መምጣት ነበረ። ኤምአርአይ አንስተን ኤምአርአይ ያሳየን ነገር ቢኖር ምንድነው የብዙ የዲስክ ችግሮች እንዳሉና አንዳንዶቹ በቶራሲክ የምንለው በዚህ ከላይ የጀርባ አጥንት ላይ ከህመም ጋር ተያይዞ ቀጥታ ከአደጋ ጋር ምናምን ሳይሆን ከህመም ጋር ተያይዞ የሚመጣ ስብራቶች መኖራቸውንና ለሱም ምክንያቱን እየፈለግንና ወደፊት እያጠናን መሆኑን ግን አሁን ላይ እነኚህ ችግሮች መኖራቸውንና ከእድሜ ጋር ተያይዞ የሚመጡ አጥንት ላይ የሚመጡ ለውጦች መኖራቸውንና እነኚህ ምክንያቶች ተደማምረው የጀርባ ህመምና ይሄን እንዳመጡባቸው ነው ለጊዜው የታየውና አጠቃላይ ፉል የሆነውን ወርክአፕ ኢንቨስቲጌሽኖቹን ስንጨርስ ደግሞ እናሳውቃቸዋለን። ሌላው ምንድነው የጀርባ አጥንቶቹ ተሰብሮ በመጣመሙና የውስጥ ያሉ የኦርጋኖች እንደ ሳምባ
እና ልብ የመሳሰሉትን እነኚህ ኦርጋኖች ተጭኖ በመያዝ ልባቸው ላይ በተወሰነ መልኩ ችግር የፈጠረ መሆኑን ኢኮካርዲዮግራፊ ምርመራችን ኦልሬዲ አረጋግጦልናል። አሁን ላይ ይሄን ያለው ሕክምናውን ይጀምረንላቸዋል። ኦልሬዲ ድጋፋዊ የሆኑ ሕክምናዎችን ፈርዘር ደግሞ የቴስቶቻችንን ፋይናላይዝ ስናደርግ ያለውን ነገር እናሳውቃቸዋለን። በተደረገላት የተወሰኑ ምርመራዎች ያየናቸውን ውጤቶች ይህንን ይመስላል። ሙሉ ያለውን መረጃ ደግሞ አጠቃላይ ከሚደረግላት ሕክምና በኋላ ያለውን ነገር ለእናንተ እናሳውቃለን። ተመልካቾቻችን በድምፃዊ ዘሪቱ ጌታሁን ላይ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበረ። ይህንን ሕክምና እንድታካሄድ የተባበሯትን የአዳማ ጀነራል ሆስፒታል ባለቤት እንዲሁም የጠብታ አምቡላንስ ባለቤትን ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላም ሁኑ።